በምዕራፍ 4 የኦሪት ዘፍጥረት ንባባችን ደግሞ የምናገኘው አዳምና ሔዋን የመጀመሪያ ልጆቻቸውን የወለዱበትን ታሪክ ነው። እንግዲህ የመጀመሪያ ልጆቻቸው አቤልና ቃየል ይባላሉ። ታላቅና ታናሽ ናቸው። እንግዲህ ካደጉ በኋላ ደግሞ መስዋዕት የመሰዋታቸውን ታሪክ ደግሞ እናገኛለን ማለት ነው። ስለዚህ በዚህ አቤልና ቃየል መስዋዕት በሚሰዉበት ጊዜ ቃየል ከእርሻ ማሳው ይዞ መጣ። አቤል ደግሞ የበጎች እረኛ ስለነበር ከሚጠብቃቸው በጎቹ መካከል መስዋዕትን አቀረበ። በዛን ጊዜ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ቃየልና ወደ መስዋዕቱ ደግሞ አልተመለከተም። ስለዚህ በዚህ ምክንያት ቃየል በቅናት በመነሳሳት ታናሽ ወንድሙን አቤልን በድንጋይ ወግሮ ገድሎታል ማለት ነው። ከዛ በኋላ እንግዲህ እንደኑ ተቅበዝባዥ እንደሆነ ከዛ በኋላ የሱን ትውልዶች እንዴት እንደነበሩና መጨረሻ ቃየል ራሱ በሰው እጅ ተገድሎ እንደሞተ የምናገኝበት የምዕራፍ ክፍል ነው። አዳምና ሔዋን ደግሞ በሞተው ልጃቸው በአቤል ፈንታ ሴት የሚባል ልጅ ወልደው መኖር እንደጀመሩ ይህ ምዕራፍ ያመለክተናል ማለት ነው። እንግዲህ ባጭሩ አንድ የምንረዳው ነገር ምንድነው? እንግዲህ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ብሎ መጽሐፍ የአቤልን ስም ቀድሞ መጥቀሱ በተለይ በመንፈሳዊ ሕይወት ለሚኖሩ ለክርስቲያኖችና መንፈሳዊ አገልግሎት ውስጥ ላሉ ሰዎች የመጀመሪያ የልብ ቅንነትና በልባቸው ትህትናን እግዚአብሔር ይፈልጋል ማለት ነው። ከልብ ትህትናና መመለስ በኋላ ደግሞ አገልግሎታቸውን የሚያቀርቡትን መስዋዕት ደግሞ እግዚአብሔር አምላክ እንደሚቀበል ከዚህ ታሪክ እንረዳለን ማለት ነው።